ሙሽራም ከበሮ አይመታም። በእለቱ ሙሽራ ንጉስ ሆኖ ይቀመጣል እንጂ መንቀዥቀዥ መንቀልቀል የለበትም። ሙሽራነቱም ይከለክለዋል፣ መቁረቡም ይከለክለዋል። እኛ ጋር ያው እቺ ቪዲዮ ስላለ ታሪዮ ስላለ ውዳሴ ከንቱ ስላለ ያው እንደተፈለገ ሲኮን ይኳላል፣ ልብስ ይቀየራል ምናምን እነዚህ ነገሮች አሉ። ትክክል አይደሉም። ቢያንስ ያው ስርዓቱን እናሳያለን። ከዛ ውጭ መሆን የሚፈልጉ ሰዎች ሊቀጥሉበት ይችላሉ። ዞሮ ዞሮ ግን እነዚህ ሁሉ ክልክሎች ናቸው እንጂ አባታችን ማለት ክልክል አይደለም። መዝሙርም ሲዘመር አብሮ መዘመር፣ ማጨብጨብ፣ ማሸብሸብ ይሄም ክልክል አይደለም። ከበሮ መምታት ብቻ ይከለከላል። የመጀመሪያው ድህረ ቁርባን ከሚከለከሉት ውስጥ ንግግር ማብዛት ነው። ንግግር ማብዛት ይከለከላል። ይህም መጽሐፍ ቅዱሳዊ ነው። ለምሳሌ ሐዋርያው ቅዱስ ጳውሎስ ቆላስይስ ምዕራፍ 4 ቁጥር 5 እስከ 7 ድረስ በነገራችን ላይ ንግግር ማብዛት በስጋው ደሙ መቀበል ጊዜ ከሚከለከልበት ምክንያት አንዱ ስጋው ደሙ የተቀበልንበት ሰዓት የዕረፍተ መንግስተ ሰማያት ምሳሌ የዘላለም ሕይወት ምሳሌ ተብሎ ነው የሚገለጠው። ያንን ሕይወት ለማሳየት ነው። ለምሳሌ አሁን የዘላለም ሕይወት ምን አይነት ነው? የዘላለም ሕይወት እዛ ወሬ የለም፣ እዛ ንግግር የለም። ምንድነው ያለው? ምስጋና ብቻ ነው። እዛውን ነገሌ እንዴት ሆኑ፣ ነገሌ የተደረሱ፣ በዚህ በኩል የመጣው ጦርነት እንዴት ሆነ፣ የእንትና ሰርጥ ተከፈተ ተዘጋ፣ እንትና ኃያላን ሀገራት ነው የሚባል ወሬ የለም። የዘላለም ሕይወት ላይ እገሌ አደገ፣ እገሌ ወፈረ፣ እገሌ ከሳ የሚባል ወሬ የለም። የገሌ ልብስ ምናምን የሚባል ወሬ የለም። እዚያ ያለው ንግግር ሳይሆን ምስጋና ነው ያለው። ንግግሩ ራሱ ምስጋና ነው። እሱም ደግሞ ቅዱስ ቅዱስ የሚለው ምስጋና ነው። በነገራችን ላይ በቁርባን ጊዜ ይሄ ቅዱስ ቅዱስ የሚባለው ምስጋና የሚመሰገነው ለዛ ነው። መነሻው የመላእክት ምስጋና ነው ይሄ ቅዱስ ቅዱስ የሚለው። ይህም ደግሞ በዘላለም ሕይወት የምናመሰግነው ምስጋና ነው። ሁላችንንም ለዛ ሕይወት እንዲያበቃን የእርሱ ቅዱስ ፈቃድ ይሆንልን እና ቅዱስ ጳውሎስ ቆላስይስ ምዕራፍ 4 ከቁጥር 5 ጀምሮ እስከ 7 እንዲህ ይላል። ልናገር እንደሚገባኝ ያህል እገልጠው ዘንድ ጸልዩልኝ ይላል። እንደሚገባኝ ይሄ ማለት መናገር እንዴት እንደሚገባን ማሳየት የሚችል ነው። ይሄ ብቻ ሳይሆን ዘመኑን እየዋጃችሁ በውጭ ባሉት ዘንድ በጥበብ ተመላለሱ፣ ለእያንዳንዱ እንዴት እንድትመልሱ እንደሚገባችሁ ታውቁ ዘንድ ንግግራችሁ ሁል ጊዜ በጨው እንደተቀመመ በጸጋ ይሁን ይላል። ንግግራችሁ ይላል። ይሄ ማለት አሁን በቆረብን ጊዜ ብቻ አይደለም ንግግር መመጠን ያለብን። ከቆረብን በኋላ በተቻለ መጠን መጥፎ ንግግሮችን እነሱን መተው መቻልና ንግግራችን የተቀመመ፣ የሚደመጥ፣ የሚሰማ፣ የሚያስተምር፣ የሚያንጽ፣ የሚገነባ እንዲህ አይነት ንግግሮችን የመናገር ልምምድ እንድንወስድ ነው። በቃ ክርስቲያን ማለት እንደሱ ነው። ከዚህ በኋላ ቆርቤያለሁ፣ ስለዚህ ለምናገረው ቃል ኃላፊነት መውሰድ ጭምር አለብኝ ብሎ መጠንቀቅና መናገር ሳይሆን የተከለከለው ንግግር አለማብዛት ነው። የቅዳሴውን ጸበል ከጠጣን በኋላ መናገር እንችላለን። መናገር አይከለከልም። ስንናገር ግን ንግግር እንዳይበዛ፣ ጩኸት እንዳይሆን፣ ምራቅ እንዳይነጥብ በጥንቃቄ መሆን አለበት ነው እንጂ ንግግር አይከለከልም። ስለዚህ ንግግር ማብዛት ነው የሚከለከለው ድህረ ቁርባን፣ ከቁርባን በኋላ። ሁለተኛ ፍርድ ቤት መሄድ ይከለከላል። ፍርድ ቤት መሄድ ብቻ ሳይሆን ያው ለሽምግልና መቀመጥ የሚለው ይከለከላል። ከቁርባን በኋላ ወይም በቁርባን ጊዜ ከቆረቡ በኋላ በዚህ ዕለት ስጋውን ደሙን የተቀበለ ሰው የቀደሰ ሰው ፍርድ ቤት እንዳይሄድ እንዳይመሰክር፣ የፍርድ ቤት ጉዳይ ካለው ሲጀመር በዛ ቀን ስጋውን ደሙን መቀበል የለበትም። የፍርድ ቤት ጉዳዩን መጨረስ አለበት። የሽምግልና ቀጠሮ ካለበት ምንም አይነት የሽምግልና ሲባል ልጅና ልጅ የሚል ሁሉ ሊሆን ይችላል። ያንን ማድረግ አይችልም። የቆረበ ሰው በቆረበበት ቀን። ለምንድነው እነዚህ የሚከለከሉት? አንደኛ ንግግር አለ፣ ኃይል አለ። ለማሳመን የሚነገሩ ውሸቶች አሉ። ለማስታረቅ የሚደረጉ ውሸቶች አሉ። ኃይለ ቃል መናገር አለ። እንደገና ሳይድ ማድረግ አለ፣ አድሎ ማድረግ አለ። በአንደበታችን እንኳን ባንናገር አይ እሷ እኮ ተበድላለች ማለታችን አይቀርም። ስለዚህ አድሎ ይኖራል እና በዚህ ምክንያት ቅዱስ ሥጋውን ክቡር ደሙን የተቀበለ ሰው በቤቱ ይውላል እንጂ ሽማግሌ መቀመጥ፣ ፍርድ ቤት መሄድ አይገባም። ሁለተኛ። ሶስተኛ መስገድ አይገባው። መስገድ አይገባው ማለት ሁለቱ ብቻ ይከለከላሉ። አንደኛው መንበርከክ፣ ሁለተኛው ደግሞ መውደቅ። እነዚህ ይከለከላሉ እንጂ እንደዚህ መስገድ ይከለከላል ማለት አይደለም። ሥጋውን ደሙን የተቀበለ ሰው አድንኖ አይከለከልም።
እጅ መንሳት ማለት ነው። ወገቡን ጎንበስ አንገቱን ቀለስ ማድረግ አይከለከልም። ለስዕላት መስገድ ይችላል። ሰው ሰላም ሲልም ማንኛውም ሰው ቢሆን ዝቅ ብሎ ሰላም ማለት ይችላል። መንበርከክና መስገድ ግን አይፈቀድለትም። እረፍተ መንግስተ ሰማያት የመንግስተ ሰማያት እረፍት ምሳሌ ነው አንደኛ። ሁለተኛ በሚሰግድበት ጊዜ ፈሳሽ እንዳይመጣ፣ ደም እንዳይደማ፣ እንዳይፋፋቅ፣ እንዳይደክመው፣ ላብ እንዳያልበው በእነዚህ ምክንያቶች መስገድ አይፈቀድለትም። ሶስተኛ አራተኛ ሩቅ መንገድ መሄድ ይከለከላል። በተለይ በእግር መሄድ ምናልባት አሁን ይህንን እንደ መኪና ብናስበው እንደ ውጭ ሀገሩ ይሄ ላያስኬድ ይችላል። ምክንያቱም በጣም ብዙ የውጭ ሀገር ሰዎች ቤተክርስቲያን በአቅራቢያቸው ስለማያገኙ የ3 ሰዓት 4 ሰዓት ድራይቭ አድርገው ነው ወደ ቤተክርስቲያን የሚሄዱት። መቁረብ አለባቸው ግዴታ፣ ማደር አይችሉም። አብዛኞቹ የውጭ አብያተ ክርስቲያናት ኪራዮች ናቸው። የተገዙ እንኳን ቢሆኑ ባለቤትነታቸው የኛ እንኳን ቢሆን ማደሪያ የላቸውም ብዙዎቹ። በዚህ ምክንያት ከቤታቸው ሌሊት ተነስተው ድራይቭ አድርገው ሲመለሱም ድራይቭ አድርገው 3 ሰዓት 4 ሰዓት ነው የሚሄዱትና በዚህ ምክንያት በመኪና የሚሄዱትን ሰዎች ሳይሆን የሚመለከተው በእግር መንገድ የሚሄዱ ሰዎችን ሩቅ መንገድ እንዳይሄዱ፣ ላብ እንዳያልባቸው፣ እንቅፋት እንዳይመታቸው፣ ከሰው ጋር እንዳይጣሉ፣ አውሬ እንዳያገኛቸው፣ ውሻ እንዳይነክሳቸው፣ ሌላ ነገር እንዳያጠቃቸው፣ ጊንጥ እንዳይነድፋቸው፣ እባብ እንዳይነድፋቸው፣ እነዚህ የመሳሰሉት ነገሮች ሁሉ ጥንቃቄ ስለሚደረግ በቀድሞ በገጠሩ ኮንቴክስት በዚያ አውድ የተሰራ ነው። ስለዚህ ሩቅ መንገድ መሄድ ይከለከላል። እዚህም ቢሆን ረጅም ቦታ ወክ ማድረግ ላብ ስለሚመጣና የተለያዩ ነገሮች ስለሚያጋልጥ እሱ ይከለከላል። አምስተኛ ምራቅ መጥፋት ይከለከላል። ያው እንግዲህ አሁን እንደዚህ ስንል አሁን ምራቅ ስንተፋ በተለይ ደግሞ በቅርብ ጊዜ ከተቀበልን በቅርብ ጊዜያት እነዚህ ጸበል ተተን ከቤተክርስቲያን እስከምንወጣ ባሉት ጊዜያት ምራቅ መጥፋት አይገባም። ምክንያቱም ምራቃችን ላይ ሊኖር ስለሚችል ወይ ስጋ ወይ ደም ይሄ ዝም ብሎ አካላዊ በሆነ ትንተና ስንተነትነው፣ ነገር ግን ለክብረ ስጋው ደግሞ የሚደረግ ነው። 60 ዓመት ምራቁን ያልተፋ ሰው አለ። በረከቱ በሁላችንም ላይ ይደርብን። 60 ዓመት ለክብረ ስጋው ደግሞ ማለት 60 ዓመት የተፋ ምራቆ ይላል። 60 ዓመት ሙሉ ምራቁን አልተፋም ይልና እንደዚህ ስላችሁ ተሳስተው ምራቅ መጥፋት ልምድ ያለባቸው ሰዎች አሉ። በመሰረቱ ምራቅ መጥፋት ነውር ነው። ሰው ፊት አይተፋም፣ ያልሆነ ቦታ አይተፋም። እንደ ንቀት ማሳያ ነው፣ ትክክል አይደለም። ስለዚህ ምራቅ መጥፋት አንዱ ቅዱስ ስጋውን ክቡር ደሙን ያለማክበር ምልክትም ጭምር ነውና ለክብረ ስጋው ደግሞ ሲባል ምራቅ መጥፋት አይገባም። ግን በስህተት አንድ ነገር አይተን ያው ሰውነታችን ሲጸየፍ ይሄ ምላሳችን ውስጥ ያለው አሲዲክ ጠባይ ማመንጨት ይጀምራል። ምራቅ ያመነጫል። የምናያቸው ነገሮች አይምሯችን ውስጥ መጥፎ ነገር ሲፈጠር በዚህ ምክንያት አፋችን ይሞላልና በዛ ምክንያት ምራቅ የተፉ ሰዎች ኃጢአት አድርገዋል ማለት አይደለም። ለቀኖና ማያበቃ ማለት ቆርቤ ምራቄን ተፍቻለሁ ተብሎ ለንስሐ አባት ሊነገር የሚችልም ኃጢአት አይደለም። ግን ስጋው እንደምን ስለማክበር ግን ምራቅ አይተፋ። ተሳስተው ግን ምራቃቸውን የተፉ ኃጢአት ነው ማለት አይደለም። ምክንያቱም ይህን የምናገረው ብዙዎቹ ይጨነቃሉ። በቃ ስጋው እንደምን ከተቀበሉ በኋላ እነዚህ አይነት ስህተቶችን ሲሰሩ በቃ እንደዚህ ሆንኩኝ እኮ ብለው ቁርባኑ እንዲሆነ የሚጠይቁን ስላሉ መምህር ተሳስቼ ምራቄን ተፍቻለሁኝ ቅድምና እንደው ይፈርስብኛል ቁርባኑ ብለው የሚጨነቁ ሰዎች አሉ። በዛ ደረጃ እንዲሆን አይደለም። እግዚአብሔርን በዚህ ደረጃም ጨካኝ አምባገነን አድርገን እንድናስበውም አይደለም። ግን ለክብረ ስጋው ደግሞ የተሰራ ስርዓት ነው፣ ዶግማ አይደለም።